Here we go. ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ የዓለም ዋንጫው ሊጀመር ጥቂት ቀናት ብቻ ሲቀሩት ከእግር ኳሱ ጀርባ አንድ ትልቅ ውዝግብ ተነስቷል። ፊፋና አስተናጋጅ ሀገራቱ በኢራን ላይ ያስተላለፉት አዲስ ውሳኔ የስፖርት ዓለምን እያነጋገረ ይገኛል። የኢራን ደጋፊዎች በይፋ የተመደበላቸውን የቲኬት ኮታ ሙሉ በሙሉ ተሰርዟል። በዘንድሮ የዓለም ዋንጫ በፊፋ ደንብ መሰረት ተሳታፊ ሀገራት ለእያንዳንዱ ጨዋታ 8% የቲኬት ኮታ ለደጋፊዎቻቸው ማሰራጨት ነበረባቸው። የኢራን እግር ኳስ ፌዴሬሽን ቲኬቱን መሸጥ ጀምሮ ነበር። ነገር ግን ውድድሩ ሊጀመር ቀናት ሲቀሩት ይህ እድል ተነፍጓቸዋል። ብዙ የኢራን ደጋፊዎች የጉዞና የሆቴል እቅዶቻቸውን ካጠናቀቁ በኋላ ነው ይህ ውሳኔ የተሰማው። ፌዴሬሽኑ ባወጣው መግለጫ ይህ ውሳኔ የስፖርት እኩልነትን የሚያጠፋና ፖለቲካ ጣልቃ የገባበት ነው ሲል በይፋና በጥብቅ ኮንኗል። ኢራን በዚህ የዓለም ዋንጫ ምድብ ጨዋታ ሰኔ 15 ከኒውዚላንድ፣ ሰኔ 21 ከቤልጂየም ጋር በሎስ አንጀለስ ትጫወታለች። በመጨረሻም ሰኔ 26 በሲያትል ከግብጽ ጋር ትገጥማለች። ነገር ግን በእነዚህ ጨዋታዎች ላይ የሀገሪቱ ደጋፊዎች ስታዲየም ተገኝተው ቡድናቸውን ማበረታታት አይችሉም። ይህ ውዝግብ ትኬት ላይ ብቻ ይቆም አይደለም። በመካከለኛው ምስራቅ ካለው ቀጣይ ጦርነት ጋር ተያይዞ የኢራን ቡድን ብዙ ፈተናዎችን እያለፈ ነው። ቡድኑ በመጀመሪያ አሪዞና አሜሪካ ሊያደርገው የነበረው ልምምድ በአሜሪካ ፈቃደኛ አልሆነችም በሚል ሜክሲኮ ቲጁዋና ከተማ ለመቀየር ተገዷል። በቪዛ ቅድመ ሁኔታ መሰረት ተጫዋቾቹ አሜሪካ ውስጥ ማደር አይችሉም። በጨዋታው ዕለት ብቻ በረራ አድርገው ገብተው ጨዋታው እንዳለቀ ወዲያውኑ መውጣት አለባቸው። በተጨማሪም 12 የቡድን ቴክኒክና የአስተዳደር አባላት አሜሪካ ቪዛ ተከልክለዋል። አሜሪካ በእስላማዊ አብዮት ጥበቃ ጦር IRGC ውስጥ ወታደራዊ አገልግሎት የፈጸሙ ተጫዋቾችና ባለስልጣናት ላይ እገዳ ጥላለች። የሀገሪቱ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ተጫዋቾቹ ቢፈቀድላቸውም ከድርጅቱ ጋር ግንኙነት ያላቸው ሰዎች ግን መግባት እንደማይችሉ በይፋ ተናግረዋል። በነገራችን ላይ ባለፈው ሚያዝያ ወር በካናዳ በተደረገ የፊፋ ጉባኤ ላይ የኢራን ልዑካን ቡድን በድንበር ላይ በመከልከላቸው ኢራን በጉባኤው ላይ ያልተገኘች ብቸኛዋ ሀገር ሆናለች። ውድ ተመልካቾቻችን ስፖርትና ፖለቲካ መደባለቅ የለባቸውም የሚል የፊፋ መርህ በዚህ ውሳኔ የተጣሰ ይመስላል ወይስ የአሜሪካ የደህንነት ስጋት ተገቢ ነው? የእናንተን አስተያየት በኮሜንት ሴክሽናችን ላይ አስቀምጡልን።